የሆነ ጊዜ ያጫሉ በላይ ዘለቀ ቂልጡ ሲል ሰማሁት። መድረክ ላይ ዘፈነው ሚሊኒየም ላይ ይመስለኛል። ከሚሊኒየም በፊት ነው። መስቀል አደባባይ ላይ የአድዋ ጊዜ እና በቃ እንደነገርኩ የአያቴን ስም የጠራ ሰው በሙሉ አይቀረኝም። አነፍንፌ ሄጄ መረጃ ጠይቃለሁ። ምንድነው ሐሳብ እውነተኛው ታሪክ አብረኛ ወጣ ብዬ ጠይቃለሁ። እና በዛ መካከል አጫሉን ፈልጌ አፈላልጌ ያገኘው ታሪኩን አጫወትኩት፣ የደረስኩበትን ነገር ነገርኩት እና ውል እንያዝና በቃ ይሄን መጽሐፍ አሳትሜ ወደ ስራ እንግባ አልኩት። ለምን በላይ ዘለቀ ቂልጡ አልኩት። ያው ሀረጉ ከዚህ ስለሚመዘዝ ነው አለኝ። እሱም ማስረጃ የያዘ ጉዳይ ያለ እዚህ ውስጥ ብዬ ነገርኩት እና እንፈራረም ስለው አይሆንም አምናለሁ። የ50 ሺህ ብር ቼክ ጽፎ ሰጠኝ። አሁኑኑ ቀብድ ክፈል ብሎ ደስ አለኝ። ሄጄ ከፈልኩኝ። ታተመ። በመሃል ወንድማችንን አጣ ነው። ስለዚህ መጽሐፍ ቤቱ ህትመት ውስጥ እንዳለ ማመስገን አለብኝ። ይሄን ሰው አርጎልኛል። ከማንም በላይ ቀላል አይደለም። ማስፈንጠሪያ ጉልበት ነው ይሆነኝ። ስለኔ ጓደኝቶ ስላላማዬ አስፈንጥሮኛል። ስለዚህ ማመስገን አለብኝ። መጽሐፉ ላይ ምስጋና ብዬ ልክ ሌሎቹንም እንዳመሰገንኩት እሱ በህይወት ስለሌለ ስላጣ ነው ደግሞ ለብቻው ያንን አደረኩኝ። ከዛ በኋላ ምርቃቱ እንዳልከው ተመረቀ። ለአንድ ሰው አማከርኩኝ ይሄን መጽሐፍ ገበያ ላይ እንዲያውልልኝ ማለት ነው። ሲስተም ውስጥ ያለ ሰው ነው፣ አሳታሚ ነው፣ ይሸጣል። 100-200 የሚሆን ሰጥቶት ከዛ ማታ ደወለልኝ። ለአከፋፋዮችና እነዚያ ዙሮ ለሚሸጡ በትኖታል። ከዛ ደወለልኝ ማታ ላይ። አቤት ምናምን ስለው አንተ እንዴት ያጫሉን ስም ታነሳለህ አለኝ። ምኑ ላይ? መጽሐፉ ላይ። ደነገጥኩኝ። ምን ማለት ነው አልኩት። ያንን ባቅ ኖሮ አልወስድም ነበር አለኝ። ለምን አልኩት። እንዴት ያጫሉን ስም ታነሳለህ? እስቲ ምን ብለን የጻፍከው ነው? ከስንት ላይ ነው? ከፊት ለፊት ነው። በዋናነት መታሰቢያነቱ በ5 ዓመት ለደከሙ አርበኞች ምስጋናችን ሳይደርሳቸው ላለፉት አርበኞች ነው። በህይወት ላሉት ደግሞ እንድንደርስላቸው መታወሻ እንዲሆን ነው። ለሱ ግን ልዩ ምስጋና የሚለው ልዩ ምስጋናና ክብር ይላል። ለወጣቱ ድምጻዊ ሃጫሉ ሁንዴሳ ስላደረክልኝ ሁሉ አመሰግናለሁ። በአካል አብረህን ባትኖርም ስራ ሲመሰክር ይኖራል። ነፍስህን በአጸደ ገነት ያኖርልኝ ነው የሚለው። ምን ክፋት አለ? አላውቅም። በትክክል ይሄ ስላለው ነው አልሸጥ ያለው መጽሐፍ አልሸጥልኝ ያለው። በቃ እንደዛ አሉ። አመጹ። መለሰልኝ። አመጹ። ጭራሽ ይጠቋቋሙብኛል። እኔ ተወልጄ ያደግኩት 4 ኪሎ ነው። ሰፋሪ 4 ኪሎ ነው። እዛ አካባቢ በረንዳ ላይ ሻይ ቤት ቁጭ እንላለን። ይመጡና መጽሐፍ እኔን ሲያዩ ገላምጠው ይሄዳሉ። አንዴ ቡና እየጠጣው 6 ኪሎ ጋር አንድ ትልቅ ሰውዬ እንደዚሁ መጽሐፍ ሻጭ ናቸው። እንደዚህ ይዘው መጥተው አለፉኝና ወደ ኋላ ተመልሰው ከራስ በላይ እናንተን አይደል የጻፍከው አሉ። ሰው መካከል ስለነበርኩ የማያውቁኝ ስለሆኑ አይ ምናምን አልኩ። ምክንያቱም ገና አላስመረኩም ነበረ። እና ምን አሉኝ? አይ አንተ ያንን ሰው ግን ለምን ስሙን ጠቀስከው አሉኝ። ለምን አልኳቸው። አይ እንደው ምናምን ብለው አውረመረሙ። ይቅርታ አባቴ መጽሐፉን አንብበውታል? እዩት እስቲ በደንብ አንብቡት ስለምን እንደሚናገር። እሱን ካዩ በኋላ ለጠየቁኝ ጥያቄ መልስ ያገኛሉ አልኳቸውና ምንድን እየተካሄደ ነው ያለው ብዬ እኔም የራሴን ሪሰርች መስራት ጀመርኩኝ። ጓደኞቼን እየላኩኝ ገበያው ላይ ሳጠያይቅ መያዝ አንፈልግም። ትክክለኛው ሪዛልት መያዝ አንፈልግም። ምክንያት አላውቅም። እንግዲህ ቀደም ሲል ያጫሉ ስም ስለተነሳ